የጠጣሰው ውስጥ ላይ ያለው በሽታው በሙሉ ይድንለታል እንደዛውም የታጠበበት የላይ በሽታ በሙሉ ይድንለታል ብለዋልና مرحبا السلام عليكم ورحمة الله تعالى وبركاته يهون የምንገኝበት ማء الشفاء ይባላል ይህ ማء الشفاء ብሎ ማለት ነብዩ አለይሂ ሰላቱ ወሰለም በሙስሊሞች የመጀመሪያ ጦርነት የበድር ጦርነት የተደረገ ጊዜ አላህ Subhanahu Wa Ta'ala ሙስሊሞችን በመላእክቶች አግዟቸው ያሸነፉበት ጦርነት ማለት ነው ያም ሆኖ ጦርነቱ ላይ ግን ብዙ የተጎዱ ሙስሊሞች ነበሩ ነብዩ አለይሂ ሰላቱ ወሰለም በድር ከመድረሳቸው በፊት በዚህ በኩል በሚያልፉበት ጊዜ በዚህ ነበር ያለፉት ይህንን ብዕር እንዳለና እዚህ አካባቢ የሚኖሩ ሰዎች አልኡሱድ የሚባል አካባቢ አለ በዚህ አካባቢ የሚኖሩ ሰዎች በሙሉ ይህንን ውሃ በጠጡ ጊዜ ሁሉም ሰው ይህንን ውሃ እየጠጣ እየሞተ ነው ይህንን ውሃ እየጠጣ እየታመመ ነው የሚል ነገር ለነብዩ አለይሂ ሰላቱ ወሰለም ነገሯቸው ይህንን ነብዩ አለይሂ ሰላቱ ወሰለም በሰሙ ጊዜ መጣው እዚህ ውሃውን ስጡኝ አሉ ይህንን ውሃ አውጥተው ሰጧቸው ማለት ነው ይህንን ውሃ አውጥተው በሚሰጧቸው ጊዜ ነብዩ በትዚ ከዛ ማብረው ያሉትን በሙሉ ለጦርነት የሚሄዱትን ሁሉ ኑዚ ውሃ ጋር ጠጡ ያሉ ሁሉንም አጠጧቸው እንኳን ሊታመሙ ከዚህ በፊት በሽታ የነበረበት ሰው በሙሉ በሽታው ዳነለት ማለት ነው ከዛም አልፎ ነብዩ አለይሂ ሰላቱ ወሰለም ነው ማኡ الشفاء ብለው የሰየሙት ይሄ አዳኙ ውሃ የጤንነት ውሃ ብለው ነብዩ አለይሂ ሰላቱ ወሰለም ነው የሰየሙትና ጦርነት ላይ የተጎዱ ሰዎች ነብዩ እዚህ አምጥተው ይህን ውሃ ነበር ሲያፈሱባቸው የነበረው ነብዩ ወዲያው እንዳፈሰሱባቸው ትልቃኢየን ወዲያው ሰውነታቸው የተጎዳው ሰውነታቸው ይድን ነበር ማለት ነው ለዛም ነው ማኡ الشفاء የተባለው የጤንነት ውሃ የተባለበት ምክንያት ያ ነውና ይሄንን ዑለሞች ሲናገሩ ምን ይላሉ من شرب من هذا الماء أو من هذا البئر يتطاسው ውስጥ ላይ ያለው በሽታው በሙሉ ይድንለታል እንደዛውም የታጠበበት የላይ በሽታ በሙሉ ይድንለታል ብለዋልና ውሃው ትክክለኛው ብዕሩ እዚህ ውስጥ ነው ያለው ማለት ነው ብዕሩ እዚህ ውስጥ እንኳን ቢሆን ከዚህ በታች በኩል መጡ ያ መታያቸው ቧንቧዎች በሙሉ የሚያፈሱት ማኡ الشفاء ነው ማለት ነው የቻለ ሰው ይታጠብ ውዱ አድርጉበት እንደዛውም መውሰድ ከፈለጋችሁ አሉ ሃይላንዶች ተወስዳላችሁ እዚህ በመጡ ጊዜ ሲሄዱም ሲመለሱም እዚህ ነበር ያረፉት ነብዩ አለይሂ ሰላቱ ወሰለም የሰገዱበት መስጂዱ ያ ነው ማለት ነው ያያችሁት ነው ያን ሚህራቧ ቦታ ላይ ነበር ነብዩ አለይሂ ሰላቱ ወሰለም የሰገዱት ቶሎ እንትን ማለት ከቻልን እዚሁ ሶላቱን ሰግደን መሄድ ከቻልን ናኩሉ ፊ عند بدر وممكن نذهب እዚህ ጋር ያለው ነብዩ አለይሂ ሰላቱ ወሰለም የሰገዱት ይህ ነው መስጂዱ ይህ ነው እዚሁ ውዱ አድርጉ በዚሁ ውሃና ዙሁርንም ዐስርንም ሰግደን ነብዩ አለይሂ ሰላቱ ወሰለም የሰገዱበት ጋር ትልቅ በረካ ነው ከዚህ እንሄዳለን ማለት ነው ሰላም አለይኩም ወራህመቱላሂ ወበረካቱ ውዱ አለው መግመንጣ